ለረጅም ጊዜ ዓለም ጸጥ ብላ ነበር። የእንቅልፍ ጸጥታ ሳይሆን የመጠበቅ ጸጥታ። ተራሮች ዝም ብለው ቆመው ነበር። ከዋክብት በጸጥታ ይመለከቱ ነበር። የሕዝቡ ጸሎት ግን መልስ ለመጠበቅ ወደ ሰማይ ይወጣ ነበር። ለብዙ ዓመታት አንድን ነገር መጠበቅ ምን ስሜት ይፈጥራል? ደስ በሚል ብርሃን በተሞላ ቅዱስ ቦታ አንድ አረጋዊ ሰው ቀስ ብለው ይራመዱ ነበር። ስማቸው ዘካርያስ ነበር። እጆቻቸው ይንቀጠቀጡ ነበር። ይህም ከፍርሃት ሳይሆን ከእርጅናና ከመጠበቅ ድካም የተነሳ ነበር። በየቀኑ እግዚአብሔርን ያገለግሉ ነበር። በየቀኑ ይጸልዩ ነበር። በየቀኑ ይጠብቁ ነበር። ጸሎታቸው ወደ ላይ ሲወጣ የዕጣን ሽታ ቦታውን ሞላው። ነገር ግን ሰማይ ዝም አለ። እየጸለዩ ምንም ነገር ባይለወጥ ምን ያደርጋሉ? ድንገት አንድ ነገር ተፈጠረ። ብርሃኑ ተለወጠ። አየሩ ሕይወት ዘራበት። አንድ መልአክ በአጠገባቸው ቆመ። ጩኸት የለም፣ ግርግር የለም፣ ብቻ እዛው ነበረ። ከረጅም ዝምታ በኋላ እግዚአብሔር እንደገና መናገር ጀመረ። አንድ ቃል ኪዳን ተሰገ። አንድ ልጅ ይወለዳል፣ እሱም መንገዱን የሚያዘጋጅ ነው። ነገር ግን ዘካርያስ ለረጅም ጊዜ ጠብቆ ነበር። ተስፋው ተዳክሞ ነበር። ጥርጣሬ ሲገባበትም ድምፁ ጠፋ። ክፍሉ እንደገና ጸጥ አለ። ነገር ግን ይህ ዝምታ የተለየ ነበር። ባዶ አልነበረም። ከቤተ መቅደሱና ከከተማው ርቆ በአንዲት ትንሽ መንደር ውስጥ አንዲት ወጣት በፀሐይ ብርሃን ትራመድ ነበር። ስሟ ማርያም ነበር። ለዓለም ትልቅ ሰው አልነበረችም። ውሃ ትቀዳ ነበር። የፀሐይ ሙቀት ይሰማት ነበር። ወፎች በዛፎች ላይ ሲያርፉ ታዳምጥ ነበር። ኑሮዋ ተራ ነበር። ነገር ግን ሰማይ ይመለከታት ነበር። እግዚአብሔር ታላቅ ነገር ለመስራት አንድን ተራ ሰው ቢመርጥስ? በዙሪያዋ ያለው አየር ተለወጠ። አንድ መልአክ በፊቷ ቆመ። በመብረቅ ወይም በእሳት ሳይሆን በሰላም መጣ። የማርያም ልብ በፍጥነት መምታት ጀመረ። ዓለም የቆመ መሰለ። መልአኩም ከዚህ በፊት ተሰምቶ የማይታወቅ ቃል ተናገረ። አንድ ልጅ ይወለዳል፣ ቅዱስ ልጅ፣ የተስፋው ልጅ፣ በኃይል ሳይሆን በእምነት። ማርያም ፍርሃትም ሙቀትም ተሰማት። ልክ እንደ ፀሐይ ብርሃን ልቧን ሞላው። ሁሉንም ነገር አልተረዳችም ነበር፣ ነገር ግን አመነች። አንዳንዴ ጀግንነት አይጮህም፣ አንዳንዴ በዝግታ እሺ ይላል። መልአኩ ሄደ፣ መንደሩም ወደ ተራ ድምፅ ተመለሰ። ነገር ግን ምንም ነገር እንደ በፊቱ አልነበረም፣ ምክንያቱም ዝምታው ተሰብሮ ነበርና። ሁለት ቃል ኪዳኖች ተሰጡ። የማይቻሉ የሚመስሉ ሁለት ነገሮች ጀመሩ። አንደኛው በአረጋዊው ሰው ቤት፣ ሌላኛው ደግሞ በወጣቷ ልብ ውስጥ። ሰማይን እንደገና የሚያንቀሳቅስ ምን አይነት ልጅ ይሆን? የሌሊት ሰማይ ከተራሮች በላይ ተዘረጋ። ከዋክብት የሆነ ነገር እንደሚጠበቁ ብልጭ ድርግ ይሉ ነበር። ምክንያቱም ይህ ተስፋ ገና መጀመሪያው ነው። ይቀጥላል።